እቺ እዛ ጋር የምታዩት ልጅ ከኔ ሆስፒታል ፊት ለፊት መጣ ስራ ከጀመረች ትንሽ ቆየችና ባለፈው የነበራትን እቃ እንዳለ ገዝቻት ነበር። እስኪ ዛሬም ድጋሚ ከስራ እየወጣው ነበርና ያላትን እቃ ለመግዛት ሞክራለሁ። እስኪ አብረን እንሄዳለን ወደሷ። አምባሲት እንዴት ነሽ? ነይ እስኪ እሷ ልጅሽ ናት እንዴ? ምን አለሽ ዛሬ የሚሸጥ? አቦለድ። ስንት አለሽ? አቦለድ እንዳለ እስኪ ያለሽ እቃ ስንት ብር ይበላል? እንዳለ ያለሽ እቃ ማለት ሶፍት አለ። እጅ ደምሪው እስኪ ደምሪ ተለበይ። ሰርፕራይዝ ላደርግሽ ነው። ዝናብም ስለመጣ መቼ ነው መስራት የጀመርሽው እዚህ ጋር? አመት ነው። እውነት እኔ ጋር ከጀመርኩ እኩል መስማ ይገርም ነው። ደምሪያቸው እስኪ ደምሪ ዝም ብለሽ። እየደመረች ነው። ዛሬ ሙሉ ቋን ነው ገዝተን ሰርፕራይዝ የምናደርጋት። አዳቢ አትረብሻት ማሚን። ስንት ብር መጣ እኮ? ደምሪ ብሩን ደምረሽ ንገሪ። ሃይ እንዴት ናችሁ? ሰላም ነው? ሃይ ማማ ሰርጀሪ ሰርችላት ነው? መቼ ነበር የሰራውላት? የዛሬ ሳምንት። እንዴት ናት አሁን? 2850 ብር 2850 ብር ናጆ። እስኪ ናይን ቁጠርልኝ። ወይ ያዘው እዛው አድርግላት እቃውንማ እዛው አድርግላት። እስኪ ቁጠርልኝ ቶሎ በል። 2800 ስለዚህ ስንት መጣ? 3500 ስጣት። ምንም ችግር የለም። እቃሽን ደግሞ እስኪ ቸኮሌት ልውሰድብሽ። እቃውን አልወስድብሽም። እሺ ትሸጫዋለሽ። ጆ ትበላለህ? አሃ ለካ ጾም ነው። ለካ ፍስለታ ናት። ጾም ነው። እኔ አልበላም። እስኪ ቸኮሌት ለቤቢ ስጪው። እኔ ጾም ስለሆነ አልበላም። ችግር በቃ እኔ ቸኮሌት ነበር የፈለጉት። ጾም ስለሆነ ይቅርብኝ። በርቺ እሺ፣ ጠንክሪ። እኛ ደግሞ እዚህ እስከሆንሽ ድረስ በምንችለው እናግዝሻለን። ስንት ልጅ ነው ያለሽ? 2 ልጅ ነው ያለሽ? የት ነው የምትኖሪው? ላምበረት። ጎበዝ። እንዴት መጣሽ እዚህ? እንደው ዝም ብለሽ አይደለ? እግዚአብሔር ፈቅዶልሽ በርቺ። እሺ፣ ስራ ግን ጥሩ ነው አይደል? መልካም። ቻው። እሺ፣ እኔ ነኝ። ቻው